ዓለማችን ሁልጊዜም አስደናቂ ነገሮችን ይዛለች። ታዲያ አይን ቅንድብን አያይም እንደሚባለው በዙሪያችን ብዙ ነገሮች ይከሰታሉ፣ ነገር ግን አናስተውላቸውም። ዛሬ የምንነጋገረው ጉዳይ አብዛኞቻችን በዙሪያችን አይተነው ሊሆን ይችላል፣ ነገር ግን ልብ ብለን አስተውለነው አናቅም። አያቶቻችን ወይም የጥንት ሰዎች ጥፍራቸውንና ፀጉራቸውን በየቦታው ከመጣል ይልቅ በጥንቃቄ መሬት ውስጥ ሲቀብሩት ወይም ሲደብቁት አስተውላችሁ ይሆናል። ይህ ድርጊት ዝም ብሎ የመጣ ልምድ እንዳይመስላችሁ። ከጀርባው ጥንታውያን ማህበረሰቦች ይፈሩት የነበሩ አሰቃቂ የመተት ስጋት፣ የትንሣኤ እምነት እና ከወፎች ጋር የተያያዘ አስፈሪ አፈ ታሪክ አሉበት። ዛሬ በዩቲዩብ ገጻችን የጥንት ሰዎች ጥፍራቸውንና ፀጉራቸውን መሬት ውስጥ ይቀብሩ የነበረበትን 4 ዋና ዋና ሚስጥራትን እንቃኛለን። እስከ መጨረሻው አብራችሁን ቆዩ። በጥንታውያኑ አስተሳሰብ ጥፍርና ፀጉር ከአንድ ሰው አካል ቢለዩም እንኳን የሰውየውን የህይወት ኃይል ላይፍ ፎርስ ወይም መንፈስ እንደያዙ ይቆጠራሉ። ጥንታውያኑ ይፈሩት የነበረው ጥልቁ ነገር መተት ወይም ድግምት ነበር። አንድ እነሱን የሚፈልጋቸው ሰው ወይም ጠንቋይ የሰውየውን ጥፍር ወይም ፀጉር ካገኘ በዛ ተጠቅሞ የሰውየውን ህይወት፣ ጤና እና እድል ላይ አሰቃቂ አደጋ ማድረስ ይችላል ተብሎ ይታመን ነበር። ስለሆነም ጥፍርና ፀጉር ከተቆረጠ በኋላ በመሬት ውስጥ ይቀበራል ወይም ሙሉ በሙሉ ይቃጠል ነበር። በሌላ በኩል ደግሞ እንደ ጥንት ግብጽ ባሉ ታላላቅ ሲቪላይዜሽን ውስጥ በህይወት ዘመኑ ያጣው የሰውነት አካል ወይም ከሞት በኋላ በትንሣኤ ቀን አብሮት ሊነሳ እንደሚገባ ያምኑ ነበር። በመሆኑም በህይወት እያለ የሚቆረጡ ጥፍሮች እና የሚረግፉ የፀጉር ዘለላዎች የሰውየው አካል ክፍሎች በመሆናቸው የመጨረሻው ቀን እስኪደርስ ድረስ መሬት ውስጥ በክብር ተሸሽገው እንዲቆዩ ይደረጉ ነበር። ብዙ አፍሪካውያን እና ኤሲያውያን ባህል ውስጥ እስከ ዛሬ ድረስ የሚነገር አንድ የታወቀ አፈ ታሪክ አለ። የተቆረጠ ፀጉርና ጥፍር ውጭ ከጣልከውና ወፍ አግኝተው ጎጆዋን ከሰራችበት አእምሮህ ይበጠበጣል ወይም የጽኑ ራስ ምታት እና የእብደት ህመም ይይዛል የሚል ነው። ይህ እውነት ሰዎች በየቦታው አካላቸውን እንዳይጥሉና ጥንቃቄ እንዲያደርጉ ትልቅ የስነ ልቦና ጫና ይፈጥርባቸው ነበር። ከመንፈሳዊ እምነት ባሻገር ጥንት አባቶቻችን አካልን የማክበር ሰልፍ ሪስፔክት ትልቅ ባህል ነበራቸው። ከሰውነት የወጣ ነገር እንደ ራቁትና ቆሻሻ ስለሚቆጠር በየቦታው ተበታትኖ እንዲታይ አይፈለጉም ነበር። መሬት ውስጥ መቅበር ደግሞ ተፈጥሮ የሰጠችውን አካል መልሶ ለምድር መስጠት እና አካባቢን ንጹህ የማድረግ ጥበብ ነበር። የጥንት ሰዎች ያደርጓቸው የነበሩ ትንንሽ ድርጊቶች በሙሉ ከጀርባቸው ጥልቅ የሆኑ ፍልስፍና፣ እምነትና ጥንቃቄ ነበራቸው። ከዚህ ከጥፍርና ከፀጉር ጋር በተያያዘ የሚነሳ በርካታ የድግምት ስራዎች ውስጥ አንዱን ታሪክ እንንገራችሁ። ከጥቂት ዓመታት በፊት አንድ መልካም ገበሬ ሰው ይኖር ነበር። ይህ ገበሬ በበረከቱ ሁሉ በዙሪያው ያሉ ሰዎች ይገረሙ ነበር። ያረሰው ሁሉ ያድግለታል፣ ሁሉ ነገር የተባረከለት ነው። ነገር ግን የገበሬው ስኬትና የቤተሰብ ደስታ በዙሪያው ያሉ ሰዎች እጅግ ይቀኑበት ነበር። ከጎረቤቶቹ አንዱ የሆነውና በገበሬው እድለኝነት ቅናቱ ከልክ ያልፋል። እናም ገበሬውን እንዴት አድርጎ ማጥፋት እንዳለበት ማሰላሰል ይጀምራል። ይህ ሰው ወደ ገበሬው ቤት በቅርብ የሚመላለስን አንድ አገልጋይ በገንዘብ ይደልለዋል። የጠየቀው ነገር ግን ገንዘብ ወይም ወርቅ አልነበረም። የታታሪውን ገበሬ ጥፍር እና የረገፈ ፀጉር አምጣልኝ የሚል ጥያቄ ብቻ ነበር። አገልጋዩ ገበሬውን ፀጉሩን በተላጨበትና ጥፍሩን በቆረጠበት ወቅት በጥንቃቄ እየሰበሰበ ለምቀኛው ጎረቤት ያስረክበው ጀመር። ጎረቤቱ ፀጉሩንና ጥፍሩን ይዞ በጫካ ውስጥ ወደሚገኘው ጠንቋይ ጋር አመራ። ጠንቋዩም የተሰጠውን ፀጉርና ጥፍር ተጠቅሞ ከመጥፎ ምኞቶችና ቃላት ጋር በማድረግ ጎረቤቱ ላይ እንደፈለገው ክፋትን ያሰራበት ጀመር። ከጨረሰም በኋላ ለምቀኛው ጎረቤት በሸክላ ድስት አድርጎ ሰጠው። እናም በመልካሙ ገበሬ ጓሮ እንዲቀብረው ተነገረው። የገበሬው ህይወት በሰዓታት ውስጥ ወደ ሲኦልነት ተቀየረ። በመጀመሪያው የገበሬው ለምለም እርሻ በድንገት መድረቅ ይጀምራል። እንስሳቱ ያለምንም ምክንያት ይሞቱ ጀመር። በቀጣዩም ገበሬው በጠና ይታመማል።
እንዲሁም አስፈሪ ቅዠቶች ያሰቃዩት ጀመር። የሀገሩ ሐኪሞችና የተለያዩ ሊቃውንት መጥተው ቢያዩትም በሽታውን ሊያውቅለት የቻለ ማንም አልነበር። ገበሬው እየደከመ መጣ። የገበሬው ሕይወት ከአሁን አለፈ በማለት ሲጠባበቁ ባሉበት አንድ ጥበበኛ አዛውንት ወደ መንደራቸው ይመጣሉ። አዛውንቱ ገበሬውን እንዳዩት ይህ በሽታ የተፈጥሮ አይደለም ሲሉ ሁሉንም ያስደነግጣሉ። የአካል ክፍሉ ተወስዶ ድግምት ተሰርቶበታል ሲሉ ይናገራሉ። አዛውንቱም ወዲያው ጸሎት ማድረግ ይጀምራሉ። በመጨረሻም በጓሮ የተቀበረውን ድስት ያወጡታል። ከዛም ውስጥ ሲከፈት የገበሬው ጸጉርና ጥፍሮች ነበር የነበሩት። ጸሎታቸውንም አጠናክረው በመቀጠል ወዲያው ገበሬው ወደ ጤንነት ይመለሳል። እስፈታዊ የሆነ ድህነት ስለነበር ዙሪያ ያሉ ሰዎች እጅግ ተደንቀው ነበረ። ታዲያ ከእንደዚህ ባሉ በርካታ መሰል ታሪኮች በየማህበረሰቡ ተሰንገው ይገኛሉ። ስለዚህም ነው በጥንት ጊዜ የነበሩ ሰዎች ስለ ጥፍርና ጸጉር ያላቸው አመለካከት እጅግ ጥልቅና ሰፊ ሆነው። ይህ ከድግምት ጋር ወይም ከመተት ጋር የሚያያይዙት ነገር እንዲህ በቀላሉ የሚታለፍ አይደለም። በእኛ ማህበረሰብ ውስጥ ልብ ብለን ካየን የድሮ ሰዎች እነዚህን ነገሮች አዘውትረው ሲያደርጓቸው በዙሪያችን እናያቸዋለን። ማለትም ጥፍራቸውን እና ጸጉራቸውን በጥንቃቄ ያስቀምጧቸው ነበር። እንዲሁም አስተውላችሁም ከሆነ ግድግዳዎች ላይ መሬትን በመቆፈር ይቀብሩ እንደነበር የአደባባይ ሚስጥር ነው። የጥንት ሰዎች ያደርጓቸው የነበሩ ትንንሽ ድርጊቶች በሙሉ ከጀርባቸው ጥልቅ የሆኑ ፍልስፍና፣ እምነትና ጥንቃቄ ነበራቸው። ውድ የቻናላችን ተከታታዮች እናንተስ በአካባቢያችሁ ስለ ጸጉርና ጥፍር የሚነገር ምን አይነት አፈ ታሪክ አለ? ሐሳብ አስተያየታችሁን በኮሜንት ጻፉልን። ቪዲዮን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። አዳዲስ አስደናቂ ታሪኮችን በየጊዜው እንዲደርሳችሁ በድጋሚ ሰብስክራይብ ማድረጋችሁን እና የደውል ምልክቷን መጫናችሁን አይዘንጉ። በሌላ አስገራሚ ታሪክ እስክንገናኝ ድረስ ሰላም ሁኑ።